ትላንትና ወዲያ በጎጃም ምላስ እስከ መቁረጥ ነበረ። ያንም ሆነ በዚህ በፊት የሚጡት መቁረጡን አጀንዳ ለመቀየር ትላንትና በራሳቸው ፍላጎት ያስገቧቸውን ተልኮ ሰጥቷቸው እንደገና መልሶ የወሰዷቸውን ራስ በራሳቸው በማድረግ ያደረጉትን ነገር ወደ ሚዲያ ያመጡበት መንገድ ይሄን አማራው ምን ያክል የተሳሰረ ነው። በተለይ ሶሻል ሚዲያው ላይ ወይም ኦፊሻል ላይ ያለው ነው። በተግባር ያለውማ በተግባር ነው የሚያልቀው። ሲገል ይገላል። ይሄ እውነት ነው። እንደማይችሉን እኮ ብዙ ጊዜ ተመስክሯን እኮ በእግር 3000 እያስከተለ ከላይ ድሮን ሲያሻው ደግሞ ሚግጀት ነው አስከትሎ ስንቁን የሚያደርሰው። ይሄ ትክክለኛ እውነቱን ነው የምንነጋገር። ይሄን ያውቁታል። ነገር ግን እነሱ የሚፈልጉት ምንድነው ሲባል እነሱ ጡት ሲቆርጡ አማራ ጡት ቆረጠ ለማለት የፈለጉትን ቲያትሪካል ድራማቲክ ሲሰሩ አማራ ምን ያክል ሰነፍ ነው ግን ነው አይደለም እያለ መጠያየቁ ራሱ እኮ ያሳዝናል። ይሄ ነው ይሄ አይደለም፣ ይሄ እኮ ድራማ እኮ ነው፣ ቲያትር አታዩም እንዴ? ይሄ እኮ ድርሰት እኮ ነው። አሁን ምን ያክል የተሸነፈ ኃይል መሆኑን የሚያሳያችሁ በድራማ መልክ ሲመጣ ነው። በድራማ መልክ ሲመጣ ነው። ሰኞ ላይ ማረኳቸው ያላቸውን ጽንፈኛ ብሎ ማረኩ ካለ በኋላ እንደገና መልሶ አጥፊና ጠፊ ቆራጭና አስቆራጭ አድርጎ ሲያመጣቸው እንዴ አማራ አይደላችሁ እንዴ? ጉድ እንዴ! አማራ እኮ የነቃ እኮ ነው። አማራ ማለት እኮ ምጡቅ አይምሮ ያለው መረዳት የሚችል ነው። ምናልባት እንኳን ሳይናገር በግንባሩ ወይ በጥቅሻው ሊረዳዳ የሚችለው ነቲቭ አማራ ነው። ይሄን ድራማ በመቀበል ይሄ ነው እንዴ? ከዚህኛው አይደለም እንዴ? ራሳችን ልንወዛገብ እኮ አይገባም። ምክንያቱ ሲባል ይሄን መጀመሪያ እነማን ጠንስሰው እነማን ጻፉት ነው። ቆቋቸው ናትናኤል መኮንን፣ ቶማስ ጃጃው ሞላ፣ ዳንኤል ክስረት፣ እነዚህ ሰዎች ቀድሞ የሚጽፉት እነሱ ፈልገው የሚሰሩትን ነው። በመሰረቱ የሁሉም ደራሲ እኮ ዳንኤል ክስረት ነው። እኔ ምን ያክል ይሄን ያክል ውርደት ገጠመው ሰው እንደሆነ እኔ ፈጣሪ ራሱን ይማረው። ነገር ግን አማራ የሆነ ሰው በድራማ ወይም በቲያትር ሊሸወድ አይገባም። ድርሰት እኮ ነው። አንድ ደራሲ እኮ ሲሰራ ግጭት ይፈጥራል፣ ሶሉሽን ይፈጥራል፣ ሪዞሉሽን ይፈጥራል። መጨረሻውን እንደ ህንድ ፊልም እንደውም የኢትዮጵያኖች ችግርን ስለማንችል በደስታ ነው የሚጨርሰው። ሚስቱን ይቀማል፣ ከዛ ገንዘብ ያገኛል፣ መልሶ ሚስቱን ያመጣን የሚባል ድራማ የምንሰራበት ኢትዮጵያ ውስጥ እያለን እንደዚህ አይነትም ተራ ነገር እንደው ለመረዳት አለመቻላችን ያሳዝናል። አሁን በብዛት እውነት ለመናገር የፋኖ ታጋይ ትግሉ ላይ ነው እንጂ ይሄን ፕሮፓጋንዳው ላይ ያን ያክል አትኩሮት አድርጎ አይሰራም። ሲያሻው ነጭ ፕሮፓጋንዳ ያመጣን፣ ሲፈልግ ግራጫውን ብዙ አይነት ፕሮፓጋንዳ ነው የሚያመጣው። ግን ዊ ነው ኢት እናውቀዋለን። ለምን ተፈልጎ ምን እንደሚሰራ ቀድመን እናውቀዋለን። አዳ ግን ተከታያችን ወይ ደግሞ የኛ ደጋፊ ወይም የኛ ሰው ይሄን ነገር በቀላሉ ሊረዳ ይገባዋል። ረዝም መጨረስ አይጠበቅበትም። እመኑም አትመኑም አማራ ያሸንፋል። ምክንያቱም አማራ ህዝብ ነው። አማራ ሁሉን ወዳድ አማራ ነው። አማራ እኮ ፈርሃ እግዚአብሔር ያለው ነው። እውነት እንደው አማራ ይቆርጣን ብሎ ማሰብ እኮ አይቻልም። ምናልባት ኦፍ ኮርስ አማራ ሆኖ ግን በሰው እጅ ሆኖ እየቆረጠ አሳይቶ ሊሆን ይችላል። ወደ ነው የት ይሄን ማኑ በሰው እጅ ያለ ሰው እንግዲህ ከማረጉት በኋላ አድርጎ ቢሆን ባይሆን ኢዝነት አወር ቢዝነስ። ይሄ ለፖለቲካችን ላይ ጠቅመን ሁሉ ይችላል። ምክንያቱም አድርግ ከተባለ ከመሞትህ ካለመሞትህ ተብሎ አድርጎ ከሆነ በኋላ ያ ምስል ቢያመጣልን እንዴ ጎበዝ ልናስብ ይገባል። እኛ እኮ በእጃችን የያዝናቸውን እኮ ጥላት ሆነው የመጡትን
እያጎረስናቸው ነው እንጂ ከፈለግን እኮ ሌላም ልናሰራቸው እንችላለን። ኖ ይሄ ግን ከኛ ከአያቶቻችንም ከአባቶቻችን ሀገር ከሰሩትም አልተቀበልነውም፣ አንደግምም፣ አናደርግም። በዛ ልክ ነው። የተሸነፈ ሁሌ ስህተት ይሰራል። የተሸነፈ ሁሌ የማያስፈልግን ነገር ይረግጣል። ምናልባት ከፈጣሪ ጋርም ይጋጫል። ይሄን ሊታመንበት ወይም ልታስቡበት የሚገባ ነገር ነው እና ብዙውን ጊዜ ከዚህ የባሰም ነገር ሊገጥመን ይችላል። ንቁ። ከዚህ የባሰ ነገር ፖለቲካ ይመጣል እኮ እንዴ። እንበላው ለምሳሌ ነው አሁን ዛሬ እያወራው ነው። በአውደ ውጊያ እንኳን ተይዤ እንኳን የሆነ ነገር ባደርግ ኦኬ ይሄ የአንድ ፐርሰናል ሰው ኬዝ ነው ልትሉ ይገባል። ይሄን ማለት አለበለዚያ ግን ዝም ብሎ እንደው ይሄ አማራ ይሄን አደረገ ከዛ በኋላ ይሄን ተቀበልኩኝ ይሄኛው ይሄ አይደለ። ጎበዝ ነቃ በሉ። ፖለቲካ ላይ ነው ያለነው። ለመጥፋት ነው የምንታገለው። ምናልባት ወተት ጥቁር ነው ብሎ የሚያሸንፍ ሰው ቢመጣ እንግዲህ እውነት ጥቁር ነው ብሎ የሚቀበል ሰው ስለሚኖር ነጭ ነው ብሎ የሚሞትም እንዳለ ግን እንዳትዘነጉ። በልክ ነው። ፖለቲካ ማለት ጌም ነው ወይም ጨዋታ ነው። ወደ ተሻለው መንገድ ለመሄድ ያልተሻለውን ልንረግጥ ስለምንችል በዚህ ልክ እንዲገባን ነው። ምናልባት ያመጡልንን ሁሉ እየተቀበልን አማራ ሆነን አንከራከር ለሚለው ነው። ግን በተመሳሰለ መንገድ አይ ይሄ ለዚህ ተፈልጎ ነው ይህ ሐሳብ የመጣው አማራን ለማጥፋት ነው ካልነ በኋላ ሌላ ምክንያት አያስፈልገንም። በቃ በአንድ ትንፋሽ መተንፈስ አለብን። በአንድ ሐሳብ መርጋት አለብን። ነገም የባሰም ሊመጣብን ስለሚችል ቅድመ አይምሮአችንን ማንቃት አለብን ለማለት ፈልጌ ነው። ሁላችሁም የምታነሱትን ሐሳብ እደግፋለሁ። ግን እንደ አማራ የሆነ ሐሳብ ነው ሊኖረን የሚገባው። የአማራ ጠማማም ወልጋዳም ነጭም አረንጓዴም የለውም። አማራ ቀለሙም ወርዱም ዘርፉም አንድ ነው ለማለት ፈልጌ ነው። አመሰግናለሁ ወንድሞቼ እህቶቼ፣ ሐሳቤ ይሄ ነው። እሺ ወንድሞቼ አመሰግናለሁ። በነገራችን ላይ ፎሎ አድርጉት። ፋኖ ነው አይ ቲንክ ክሮስ ኖርማል ነው ሐሳብ የለም። እሺ ቴንክ ዩ ፎሎ አድርጉት። ዩቲዩብ አይ ቲንክ ሊንክ አለ መሰለኝና ሰብስክራይብ ሊንክ አለ። ኖርማል ነው ነቲንግ አቶ እየገባችሁ ሰብስክራይብ አድርጉለት። ኪሮስ ዳርክ ቴንክ ዩ ድምጻዊ በድምጹ ያ ውድ ህይወቱን መተኪያ ያላት እንድሰጣችሁ ይገባል። ወንድማችን ነው። እናመሰግናለን። እሺ ኩሩ አማራ ዋው ስምህ ራሱ ደስ ይላል። ኩሩ አማራ ቀብረር ጀነን ያለ አለ። እስኪ ኮፕሊ እንኳን 4000 ያስገባል። ኩሩ አማራ ወንድም እህት እንደዚህ እያሉ መጣራት ነው። ኦኬ ኤምቲ7 አረ ኤምቲ7 ለምንድን ቦግ ብለጭ የምትለው ጎበዝ ምን ሆና ነው ወይ? እሺ ሌላ ሰው ይልጣኝ። እንዴት ናችሁ? ሰላም ብያለሁ። ይሰማል አለን እንድሽ እህት አለም እንዴት ነሽ? ታፕ ኮፕሊንግ አድርጉ ያለችን 11 ሲሆን እናቆማለን። ኦኬ እምቲ ቀጥ እህት አለም ቀጥ የኔ እናት ከላይ ሆኜ ኮፒ ሊንክ ሳረግልሽ እንደዛ ይሆናል። ለዛ ነው። ኦኬ እሺ ፍጅበት። ሰላም ብያለሁ ሁላችሁም። ደስ ብሎኛል። ሜቴም ጧት እያልኩሽ ነበረ። ሜቴ በጣም ጎበዝ ልጅ ስለሆነ አብራችሁ ስሩ ምናምን እያልኳት ነበረ። ለሜቴም በጣም ደስ ብሎኛል እና አሁን በመጣው ተቆረጠ አልተቆረጠ በሚባለው ነገር እኔ ድሮም አላምንም። የሚያስቅ ነው። ፋኖች ቆረጠ እኔ ጭቅጭቅም አልገባም፣ ቆረጠም አልቆረጠም ብዬ መልስ አልሰጥም። እንደማይቆርጥ 100% ስለማቅ ማለት ነው። ስለማቃቸው አብሬያቸው ቀርቤያቸው ምን ያህል አዛኝ እንደሆኑ ስለማቅ እኔ አልጨቃጨቅም። እንደገና በዚህ እውነት በሚደረግበት ይሄ ሁሉ ህዝብ እየተደፈረ ይሄ ሁሉ እየተገደለ በእውነት ስለሚከራከር እንጂ አማራ እንደ ሌሎቹ እየዋሸ የውሸት እንትን ሳይሆን የእውነቱን ይዞ ቢጠቀምበት እንኳን አሸናፊ ይሆን ነበር። ግን ስለማይሰራበት ነው። እነሱ በውሸት ሰው ታረደ ብለው የውሸት ይሰራሉ። እኛ ደግሞ የእውነቱን ይዘን እንትን አላልንም፣ አንከራከራቸው።
ስለዚህ እኔ ፋኖ እንኳን አይደለም ይቆርጣል እንደው ይመታልን ብዬ ካያችሁ ጦርነት ላይ ሲማረኩ እንዳትመታ የተማረከውን እጅ የሰጠው እንዳትነካ ነግሬሃለሁ፣ ምንም አይነት ዱላ እንዳታሳርፉ እያሉ ሲናገሩ ነበር ሲማረኩ። ስለዚህ እኔ አልጨቃጨቅም በዚህ ጉዳይ ላይ እና እኔ የምለው አንድነት ተፈጥሮ በኃይል መሰራት አለበት። ሌላም ነገር ገና ያመጣሉ፣ ጠብቁ። ሌላም ነገር ሲያመጡ የነሱ ውሸት እንደሆነ ማወቅ መንቃት አለባቸው አማራዎች። በጎጥ ውስጥ ሳትደበቁ የመጣውን እንትን ለአንድ ጊዜ መጥቶ ከዛ ውስጥ ደግሞ መውጣት፣ ለእነሱ መልስ መሰጣጣት መመላለስ ሳይሆን እነሱ ቢዚ ለማድረግ በአንድ ነገር ላይ ማቆየት ስለሚፈልጉ ለአማራ እንዳይሰራ ስለሚፈልጉ ለፋኖ ምን እንዲደገፍ ስለማይፈልጉ ነው የሆነ ነገር እያመጡ አማራውን እንትን ማለት መወጠር የሚፈልጉት በየቦታው ማለት ነው እየሰጡ የሆነ ነገር። ስለዚህ ለዚህ ጥንቃቄ ማድረግ አለብን። በዚህ ጉዳይ ላይ ካሁን በኋላ ይበቃል። ፎቶም እየወጣ ነው፣ ሁሉም ነገር እየወጣ ነው። ለእነሱ ማስረዳት አይጠበቅባቸው። ይሄ በቃ ታወቀ፣ ውሸት እንደሆነ ድራማ እንደሆነ ታውቋል። በቃ አለቀ፣ ተመልሶላችኋል። እኔ ነው ተልኮ ኖሮ ጋይስ፣ እኔ ነው እሷን ነው ኤሚቲ ብዙ ጊዜ ያስቸግራታል ኔትወርክ ከሷ ነው። እኔን እህቴ ኦኬ፣ 20 ደቂቃ አለን። በዚህ ደቂቃ ውስጥ ደህና ናችሁ? ግን እኔ የሆነ ቦታ ማለት ነው 300 ምናምን ቦታ አለበት ግብት አልኩኝና ቅድም ስበውኝ እኮ ነው። ከዛን ፋኖ ሲል አቤት አልኳቸው። እጅ ቆረጠ። በጣም ነው እንደ የቆረጠው አልኳቸው። ጌታ እንዴት ነቅለው እንደጣሉኝ ማለት ነው። ሜቴ አይገርምሽም? በጣም ነው እንደ የቆረጠው ስላችሁ ንክል አድርጎታል። ኤኒዌይስ በጣም ነው እንደ የቆረጠው በሏቸው። ጌታን እውነቴን እኮ ነው። ምንም ነገር ምን ያህል ሞራልሽ ላይ እንትን ለማለት እንደሚሞክሩ አየሽ። በነገራችን ላይ አንድ ነገር ልንገራችሁ ጋይስ፣ በደንብ እንድሰሙኝ የምፈልገው ነገር ቢኖር ይሄ ለ60 እና ለ50 ዓመት ኤኒዌይስ አሁን እንደው በስም ስያሜ ልስጣቸው እነ ጃልሰኝ ምናምን እያሉ እንትን የሚንቀሳቀሱት ሰዎች 71 ዓመታቸው ነው። በነገራችን ላይ ውስጥ ለውስጥ ፖለቲካ ሲሰሩ ማህበረሰባቸውን ነፍጠኛ ሲርነ ምናምን እያሉ ሲሰሩ የነበሩ ሰዎች ናቸው እና በምን አይነት መንገድ መሰላቸው አማራውን ማሸማቀቅ የሚፈልጉት? ያልሆነ ስም እየሰጡ ላይክ ኔጌቲቭ የሆነ ነገር እኛ ላይ የሌለውን ስም እየሰጡ ገባችሁ? ቆራጭ፣ አራጅ፣ ደፋሪ ምናምን ወዘተ። እንደው በቃ እዚህ ምድር ላይ እውነቴን ነው የምላችሁ እኔ በስም የምንሸማቀቅ ህዝብ ብንሆን እንደው እኛ ስለማናደርገውም ጭምር እንጂ እነሱ በሚሰጡን ስም ጌታን እኛ ቀጥ ብለን መሄድ ራሱ ማንችል ሰዎች ነን። ሀቁን እንነጋገር ከተባለ ማለት ነው። ቆምጬ ይልሃል፣ ኮቴ ዱዳ ይልሃል። ኮቴ ዱዳ ማለት አህያ ማለት ነው በነገራችን ላይ። ሰፋሪ ይልሃል፣ ጃውሳዊ ይልሃል፣ ነፍጠኛ ይልሃል። እንዴ የማይሉ ነገር እኮ የላቸውም። ቢኮዝ ትናንትና ሚኒሊክ ጡት ቆረጠ በሚባል ነገር እንግዲህ ይሄን ሁሉ ነገር እያደረጉ እያሰቃዩ ነው አይደል ያሉት። እሺ እኛ ከሆነ ቆራጭ ፈላጮቹ አሁን እነሱ እየቆረጡ እየፈለጡ እያሰቃዩ ያሉት እነሱ ናቸው አይደል? እኛ ሰው ሲቆረጥ ሰው ሲገደል አይተናናቅም። በነገራችን ላይ እኔ አይቻላቅም እንደኔ ከሆነ። አሁን ግን በእነሱ ጊዜ ጡት እንዴት እንደሚቆረጥ አይቻለሁኝ፣ አሳይተውኛል። እጅ እንዴት እንደሚቆረጥ አሳይተውኛል። ኦኬ የሰው ልጅ አንገት ተቆርጦ እኮ አማራ ነው ተብሎ በአረንጓዴ ቀይ ቢጫው ተጠቅልሎ ወለጋ ላይ እኮ በአስፋልት ለአስፋልት እኮ ተጎትቷል። ጎበዝ እኛ እኮ ያላየነው ስቃይና መከራ እኮ የለንም በነገራችን ላይ። ያንን እነሱ ናቸው ያሳዩን። ጌታን እኔ ግሩፕ ላይ ገብታችሁ ማየት ትችላላችሁ። በሰይፍ አጋድሞ እያረደ ያንን እነሱ ናቸው ያሳዩን። የሰው ልጅ ቆዳው እየተገፈፈ ኪዳነ ምሕረትን ገብታችሁ የማታምኑ አማራዎች ገብታችሁ ጉዳችሁን አለላችሁ ቴሌግራም ላይ
ሴት ልጅ በሚስማር እየተደፈረች ጎበዝ፣ በሚስማር እህታችሁ ሶፍት እየተጠቀጠቀባት፣ ፌስታል እየተጠቀጠቀባት፣ ይሄ ምንድነው? አማራው ላይ እየተካሄደ ግፍ ነው። እንግዲህ እናንተ እንዲህ አሰቃይታችሁናል፣ እናንተ እንዲህ አድርጋችሁናል ነው አይደለም የሚሉት? የድሮን እንትን ስርዓት ነፋቂ አይደለም የሚሉት? እስኪ እኛ አሁን ያንን ቪዲዮ ማየት እንፈልጋለን። እውነት ያ ነገር በአባቶቻችን ጊዜ ወይም ደግሞ ሚኒሊክ በሚመራው ጊዜ ይሄ ነገር ተፈጥሮ ከሆነ ማየት እንፈልጋለን። ብዙ መረጃዎችን አስቀምጣችኋል አይደለ? ለምንድን ነው ያንን ቪዲዮ አላስቀመጣችሁት? እኔ መጠየቅ እንፈልጋለሁ። አንዳንድ ጊዜ ምን አይነት ዶክመንት ይዛችሁ ነው አማራውን በዚህ ደረጃ የምትፈርጁት? እናንተ በእናንተ ስም እየተሰራ ያለው ስራ ምንድን ነው? በነገራችን ላይ አንዳንድ ጊዜ በጣም የሚያሳዝኑ ነገር ምን እንደሆነ ታውቃላችሁ? የኦሮሞ ልጆች አማራ ብልጽግና አለ፣ ትግሬ ብልጽግና አለ፣ ደቡብ ብልጽግና አለ፣ አፋሩን ብልጽግና አለ። ከ86ቱ ብሔር ብሔረሰብ እያንዳንዱ ብልጽግና አለ። ነገር ግን አብዛኛው ብልጽግና ኦሮሞ ነው ይባል። ኖ ደሴም ናቸው። ግን ይሄ መከራ፣ ይሄ ግፍ፣ ይሄ በደል ግን እየተመዘገበ ያለ በማን ነው? በኦሮሞ ስም ነው። አም ሶሪ በጣም እያዘንኩ ነው ይሄንን እምላችሁ። የኦሮሞ ህዝብ ዛሬ ምንድነው በገዳይነት የኦሮሞ ህዝብ እየተፈረጀ ያለው በዚህ ነው። ስማችሁን ማጥራት የምትችሉት እናንተ ናችሁ፣ ማንም አይደለም። ይሄንን ደግሞ ይሄንን ብልጽግና ስትቃወሙ ይሄን ነገር ማጽራት የምትችሉት ገባችሁ? ነግራችኋለሁ። ከእያንዳንዱ ብሔር ብሔረሰብ የብልጽግና አካል የሆነ አለ። ግን በዚህ ሰዓት በአማራው ላይ እየተካሄደ ያለ ጀነሳይድ በእናንተ ስም እየተመዘገበ እንዳለ እወቁ። ትናንትና የአማራ መሪ ነው እያላችሁ የኢትዮጵያ መሪ የነበረ አጼ ሚኒሊክን የተከበረው አጼ ሚኒሊክን አመታችሁ እንዲህ አድርጓል ብላችሁ የሰየማችሁ ስያሜ እሱ ያላደረገውን ትርክት ለ60 እና ለ50 ዓመት ሙሉ ስትጋት የነበርክ ትውልድ ዛሬ ላይ በአንተ ስም እየተመዘገበ ያለልክ ደሴም ነው። ይሄን እንድታውቁ ፈልጋለሁ። ቆራጭ ናችሁ፣ ፈላጭ ናችሁ፣ አራጅ ናችሁ፣ ብዙ ነገር እየተባለ እየተሰየመደ ነው። ያንን ደግሞ እኛ እንደናንተ ልክ አባዱላ ቁጭ ብሎ በገረጠተ እስክርቢቱ የጻፈውን ሳይሆን እያነበብኩ ያለሁት እኔ ቁጭ ብዬ አማራው ላይ ምን አይነት ስቃይና በደል እየተካሄደ እንዳለ እያየሁኝ ነው። እህቴ ጡት ተቆርጣ ፎቶ እየተላከልኝ እያየሁ ነው ያለሁት። ወንድሜ እየተገደለ በቪዲዮ መጥቶ እያየሁ ነው ያለሁት። እናቴ እየተደፈረች በቪዲዮ እያየሁ ነው ያለሁት። እህቶቼ አባቶቼ በተኙበት በድሮን እያለቁ በቪዲዮ እያየሁ ነው ያለሁት። እዛው ደግሞ በአይን እያየን ያለ ነው። ስለዚህ ይሄ ጀነሳይድ እየተካሄደ ያለው በእናንተ ስም እንደሆነ እንድታውቁ ፈልጋለሁ። ፊታ በነገራችን ላይ እናንተ ለኦሮሞ ህዝብ ጠላት እናንተ ናችሁ። አም ሲሪየስሊ ነው የምነግርህ። እንደናንተ ያለ አንዳለ ደግሞ እዚህ አያኔ ነኝ ማንነኝ እያለ ፖለቲካ 24 ሰዓት ሲሰራ የሚውል እንደነዛ ያለ በነገራችን ላይ ነገ ህዝብ ከህዝብ ጋር እንዳይኖር ነው የምታደርጉት። ሐቁን ስነግር የአማራ ህዝብ ንጹህ ህዝብ ነው። ገባችሁ? እንደ አማራ ህዝብ ንጹህ ህዝብ የለም። አም ሲሪየስሊ እውነቴን ነው የምነግርህ። ከየትኛውም ብሔር ብሔረሰብ ጋር መኖር የሚችል ህዝብ ቢኖር አማራ ነው። ወደድክም ጠላህም። ለምን ብትል በዓለማችን ደረጃ ላይ ራሱ ጥበበኛ ህዝብ ቢኖር አማራ ነው። ከየትኛውም ማህበረሰብ ጋር ያልተነካካ መሪንና ህዝብን ለይቶ የሚያቅ መንግስትንና ህዝብን ለይቶ የሚያቅ እስቲን እንኳን 7 ዓመት ሙሉ በአሰቃቂ ሁኔታ በየአካባቢው ሲገደል የኦሮሞ ማህበረሰብ ጠላቴ ነው ብሎ ያልፈረጀ ህዝብ ቢኖር አማራ ነው። ገባ? ጎጃም አዘነ ተብሎ ዛሬ የጎጃም እናቶቻችን ጥቁር ሻሽ እየጠመጠሙ የሚሄዱት በማን እንደሆነ በየትኛው ስርዓት እንደሆነ እናውቃለን። እስቲ ያንን የዛን ማህበረሰብ ስም እንኳን ዛሬ አንስተው እከሌ እንዲህ ነው አይሉም። ኔቨር ኤቨር በፍጹም። ያም ሆነ ይሄም ሆነ ግን በጣም ታሳዝናላችሁ። ቢኮዝ ነገ ከሰው ጋር መኖር እንደማትችሉ ስለማቅ አትኖሩም። ጌታን እውነቴን ነው የምነግርህ። በእናንተ ስም የሚሰራውን ጀኖሳይድ ወጣችሁ መቆም አለባችሁ። አማራው እስካሁን ድረስ አልፈረጃችሁ። መፈረጅ ግን ይችል ነበር። ለምን? የኦላን ኦላቱ ድርመታ ይላል ኦሮሞ። ይሄ ማለት ጎረቤት ተጮሆ ጎረቤት ነው የሚደርስለት ይላል። ኦሮሚያ ክልል ምን እንደተሰራ ስለምናቅ የኦላን ኦላቱ ድርመታ ይላል። ይሄን ነው የምነግራችሁ። ጎረቤት ሲጮህ ጎረቤት ነው የሚደርስለት፣ ማንም አይደርስለትም። እሜቴ ጎረቤት የተሆነ እኔ ከጮህኩኝ ዛሬ እሜቴ ናት የምትደርስልኝ፣ ማንም ሰው ሊደርስልኝ አይችልም። ይሄን ነው ማወቅ ያለባችሁ። ስለዚህ ህዝባችሁን የፖለቲካ እንደው መጫወቻ ባታደርጉት። አም ሲሪየስሊ እኔ የአማራ ህዝብ አንድ የሞት የታወጀበት ህዝብ ነው። ወደደም ጠላም ተንፏቆም ሆነ ተንጓጦ ነገ የአማራ ህዝብ ቀጥ ብሎ የሚቆም ህዝብ ነው።
የመጨረሻውን ፀሐይ ደግሞ የምንሞቀው እኛ ነን። የመጨረሻውን ሳቅ ደግሞ የምንስቀው እኛ ነን። ወደድክም ጠላህም ማለት ነው። እናሸንፋለን። የአማራ ህዝብ በእግሩ ይቆማል ጎበዝ። የአማራ ህዝብ ያሸንፋል። ነገ ደግሞ ኢትዮጵያን ከብሔር ብሔረሰቦች ጋር ሆነን ይቺ ኢትዮጵያ ቅድስት ሀገራችን እንመልሳታለን እንደበፊቱ አድርገን። ያንን ስናደርግ ግን ብቻችንን አይደለም፣ ከሁሉም ብሔር ብሔረሰብ ጋር ሆነን ነው ኢትዮጵያ ነፃ የምናወጣው። ባይዘው ወይ ግን አሁን ላይ የአማራ ህዝብ በራሱ መቋቋም አለበት። ለምን ለ60 እና ለ50 ዓመት ሙሉ አማራ ኢትዮጵያ ኢትዮጵያ እያለ በሚያናዝንበት ሰዓት 86ቱ ብሔር ብሔረሰብ በየብሔሩ ተዘጋጅቶ 86ቱ ብሔር ብሔረሰብ የክልሉን ባንዲራና የክልሉን መዝሙር እየዘመረ በነበረበት ታይም የአማራ ማህበረሰብ ግን 24 ሰዓት ኢትዮጵያ ኢትዮጵያ እያለ ስላላዘነ ዛሬ ትናንትና ለ60 እና ለ50 ዓመት ሙሉ የተሰየፈለት ሰይፍ እየወጣ አንገቱ ላይ እያረፈ ስለሆነ ወጥቶ መቃወም መቻል አለበት። እየተቃወመም ነው፣ ራሱን ለነፃ ለማውጣትም ጭምር እየታገለ ነው ያለው። ዳሲት በዚህ ልክ ነው የምንሄደው። ይሄ መለማመጥ፣ መሽለጥለጥ፣ ወዳ ማለት ወዲ ማለት ማጎብደድ የለም። አማራ አማራ ነው። አማራ አማራ ነኝ ብሎ በእግሩ እስከሚቆም ድረስ ማንነቱን የመኖርና ያለመኖር ህልውናውን እስከሚያረጋግጥ ድረስ ፈቀቅ የሚል አንድ ነገር የለም። ገባች? የኢኮኖሚ ተካፋይ፣ የፖለቲካው ተካፋይ በዛች ሀገር ላይ እፈለገበት ሄዶ ገብቶ ወጥቶ መስራት እስከሚችል ድረስ የአማራ ነፃነት እስከማይመለስ ድረስ የትኛውም ህዝብ ሰላም አግኝቶ መኖር አይችልም። አለቀ ደቀቅ። ይሄን ያለው ነገር አትንኩን፣ እንኑር በሀገራችን ላይ ሰላማችንን ስጡን እንጂ ያለው ምንም ነገር አላላችሁም። አትግደሉን፣ እንኑር ከህዝብ ጋር ናሉ። ሌላ ምንም አላሉ። በነገራችን ላይ ስልጣን ልቀቁልን እኮ አላለም እኛ አይደለ እንዴ? አትግደሉን ነው ያሉ፣ እንኑር ነው ያሉ። በቃ ይሄ ነው የአማራ ጥያቄ። አይ ታላችሁ ደግሞ እጣ ፋንታው የእናንተም የኛም ነው። ነገር ግን የኦሮሞ ልጆች እየተሰራ ያለውን ስራ በህዝባችሁ ስም ብትቃወሙ በጣም አሪፍ ነው እላለሁ። እኔ ህዝብ ነው፣ ህዝብን አልነቃም። ግን ስራው እየተሰራ ያለው በእናንተ ስም ነው። አም ሶሪ የትግራዩም የአማራውም የምኑም ብልጽግና ተደምሮ በኦሮሚያ ስም ነው እየተመዘገበል ያለው። አለቀ ደቀቀ። ይሄን ያለው ነገር ቴንክ ዩ እናመሰግናለን። ኦኬ ሰዓታችን እያለቀች ነው። አሹ እንኳን በሰላም መጣ። ቀጥል። ሰላም ብያለሁ ሁላችሁንም ቤተሰብ ሰላም ብያችኋለሁ። ኦኬ እኔ እንኳን አሁን የገባሁት ያው ብዙም የሰማሁት ነገር የለም። አንቺ ባልሽው ነገር ላይ ነው ትንሽ መሄድ የምፈልገው። አንዳንዴ ሁላችንም ሁሌ መነጋገር ሳይሆን አንዳንዴም ተግባር ላይ ብንሆን የተሻለ ነው እላለሁ። ለምን ሁሌ እናወራለን፣ ሁሌ እሺ እንበባላለን፣ አዳምጠን እንሄዳለን። ማዳመጥ ሳይሆን ደግሞ መተግበርም ደግሞ ግዴታ ይልብናል። ለምን ዛሬ ላይ ህዝባችን ወገኖቻችን እየደረሰብን በየለተቀኑ በየሰዓቱ በየደቂቃው የሚፈጠሩ ግፎች አሉ። ያአመም ሁላችንም ሊሰማን ሁላችንን ሊለን ይገባል። ስለዚህ ትኩረታችን ምንድነው ቢባል አንድ ሆነን ራሳችንን እናጠንክር፣ ራሳችንን እናዳብር፣ አንድ ሆነን እንሰለፍ፣ አንድ ሆነን እንቁም በማለት ራሴን አጠናቅቃለሁ ለማለት ፈልጋለሁ። ለምን ብዙንም ስላልሰማሁ ምላሽ መስጠት አልችልም ማለት ነው። ታንክ ዩ ለሁላችሁ ነው። እንገናኛለን። ደቂቃውን 9 ደቂቃ ነው የቀረው። ነገ እንገናኛለን። ለሊቱ ሙሉ አልተኛውም በነገራችን። ይሄው አሁን ይሄ ኦሮሞ ነው ኢትዮጵያ እያለ ኤክስ ያደርጋል። ኢትዮጵያ እያለ ኤክስ ያደርጋል። እዩት ነው። እሺ ሸምሽምዬ ሰላም ይዙ። ኦኬ ስቶፕ ጌታ ስቶፕ አማራ ስቶፕ። መልካም ጊዜ ይሁንላችሁ። ለማንኛውም እንደነዚህ አይነቶችን ብዙም አታዳምጡ እናንተ። ኦኬ ነገ እንገናኛለን። ኦኬ ባይ ባይ። ትንሿ ሰላም ብያለሁ። ወንድምነት እንዴት ነው? ለማንኛውም ያቆራረጥ አይነት ያገዳደል አይነት እኔ የማውቀው የልብስ አይነት ያበላል አይነት የቤት አሰራር አይነት የሙያ አይነት ነበር። እነሱ ግን ያገዳደልና ያሟሟት አይነት አሳዩን። እድሜ ለዚህ ጊዜ እድሜ ለዚህ ዘመን በ21ኛው ክፍለ ዘመን ሰው በሰለጠነበት የደንቆሮ ስብስብና የማህይም ስብስብ ብዙ ነገር አሳይተውናል። በነገራችን ላይ ይሄ የሚረሳ ታሪክ አይደለም። የአማራ ልጆች በልባችሁ ጽፋችሁ ያዙት። እውነቴን ነው ስላችሁ ያዙት። ይሄ ብዙ ነገር ብዙ ፖስት የምናደርገው ብዙ ዓለምን የሚያንቀጠቅጥ ታሪክ የምንሰራበት ነው። አማራ ያሸንፋል። ዲላ አማራ ዲለፋ ነው። ወዳችኋለሁ። ትንሿ ወድሻለሁ። አመሰግናለሁ። ታንክ ዩ እህቴ፣ እናመሰግናለን። መልካም ጊዜ። እሺ ሁላችሁንም ወዳችኋለሁ። ባይ ወድሻለሁ። ፈኖ ነኝ። እኔም ወዳችኋለሁ።
እኔም ወዳችኋለሁ ወንድም አለም። እሺ ስቶፕ አማራ ታወሪያለሽ ኦር ታወራለህ? ሰላም እንዴት ነሽ? ሰላም ናችሁ? ሜት እንዴት ነሽ? ወይ ስቶፕ እንዴት ነሽ? ደህና ነሽ? እንትን ተከትለሽ ነው የመጣሽው? ለመጀመሪያ ጊዜ እዚህ ቤት ስሰማ እና እንዴ ተናጋሪ ነሽ እንዴ? ለካ እኔ ነው እሷን ትንሿ እኔ እንኳን ማውራት አልችልም፣ ግን አንድ ማን እንደሆነ አላውቅም። ስልኬን እያየሁ አይደለም ስራ ይዤ ነበር። በአረብኛ ቋንቋ በተለያየ ቋንቋ ያለችው እኔ ከመጀመሪያ ጀምሮ ቲክታክን ስቀላቀል ይሄንን ነው ያሰብኩት እና በዩቲዩብም ተከፍቶ ዩቲዩብ ላይ አሁን ማሳየት ይቻላል። በቴሌግራምም እንደዛው በአረብኛ ተጽፎ የአረብ ሀገሮች እንዲሰሙ ስምንም ራሱ በአረብኛ አድርጎ የእንግሊዝኛውን ደግሞ በእንግሊዝኛ አድርጎ ስክሪኑን እነሱን በሚገልጽ በቃ መታረድ መበላት እንዳለ ይሄንን የሚገልጽ ነገር ተደርጎ እንደው ይሄንን ብትቀጥሉበት ደስ ይለኛል። እኔ ለመጀመሪያ ጊዜ አማራ ዛሬም ነግሬው ነበር፣ እንደ ዛሬው ሳይሆን ማለት ነው። እና እንዲህ አይነት ነገር እንትን ብትሉ ይሄን አሁን የታረደ ተቆረጠ ነው መሰለኝ በመጥረቢያ ገናውን መስማቴ ነው። አላየሁም ገና ብዙ ከሚዲያ ርቀሽ ነበር ማለት ነው። ትቻለሁ አሁን ፋኖ አደረገው ብሎ ያመጡት ፕሮፓጋንዳ አለ። ማን ያምናቸዋል? አማራ በአጠቃላይ የፈለገ ጨካኝ ቢሆን አያደርግም። እንኳን ፋኖ አይደለም ወንድሜ ነው ይሄ ፋኖ። አሁን እነሱ ፋኖ እያሉ የሚያወሩት እነሱ ሌላ አካል ይመስላቸዋል። የኔ ወንድም እኮ ፋኖማ በ60 ሺዎች እና በ100 ሺዎች እኮ እየነዳ እየወሰደ ለቀይ መስቀል እያስረከበላቸው አይደል እንዴ? ያውም እያበላ እያጠጣ የሚበሉት የሚጠጡት ሳያጡ እንደ ረሃብተኛ ደግሞ የሰው ስጋን የበሉ እኔ በጣም ማለት እነሱ እንደ ሰው አልቆጥራቸውም። በነገራችን ላይ ሰዎችም አይደሉም። በቃ የሰው ስጋ የለበሱ የመንፈስ ልጆች፣ የርኩስ መንፈስ ልጆች ናቸው። ፍጥረታት እንዲህ አይነት ፍጥረታትም እንዳሉ ክርስቲያን ለሆናችሁ ድርሳነ ሚካኤል ላይ የተጻፋለ ፍጥረትን ሲፈጥር በየብስ በመሬት በምድር በአየር እንዳደረገው ሁሉ ስጋ ለብሰው ደግሞ በሰው አምሳል የተሰሩ እንዳሉ እና እኔ የሰው ልጅ ምን ያደርጋል ብዬ በዓለም የሌለ እኮ ነው እንሰማው። ራሱ እኮ በጣም መስማትም አይደለም በአይናችን እያየው ነው በቪዲዮ እየታየ እና እንዴት ነው ለቀረጻ ሲበቃው? እንዴት ነው? እኔ አሁን ያልገባኝ ነገር እየተቆረጠ ከሆነ የታየው ይሄ ራሱ እኮ ፌክ ነው። አንቺ እኔ ልትጎጂ ስትፈልጊ እንዴት ነው አንድ ሰው ኦኬ ጋይስ እና በጣም ወዳችኋለሁ፣ በጣም አከብራችኋለሁኝ። 4 ደቂቃ ነው ያለኝ። ትንሿ እናመሰግናለን ስለ ሁሉም ነገር ስላሳተፍሽን። ግን ደግሞ በውስጥ አወራሻለሁ፣ በትብብር አብረን ብንሰራ ደስ ይለኛል። እኔም ጋርና ብዙ ፖለቲከኞችን ማፍራት እንችላለን። በተቀረ ግን እዚህ ያላችሁ 94 አማሮችን ነው የምለው። አማሮች ፕሮፋይሌ ላይ ገብታችሁ እባካችሁ ኮፒ ሊንክ አድርጉልኝ፣ በትብብር በአማራ ሊንክ አድርጉላት። አመሰግናለሁ። ያ ዋርኒንግ ላይ አካውንቴ ስለሆነ ነው ለኔ ነው የሚታየኝ። መፖስትም አችልም ከልክሎኛል፣ አግዶኛል። በትብብር አድርጉልኝ ገብታችሁ። በነገራችን ላይ የኔም ዋርኒንግ ላይ ነው፣ ግን እንትን ባን አይደለም የሚለው አይደለ? አካውንት ዋርኒንግ ከሆነ ኦኬ፣ ግን ባን ከሆነ ይሄ በጣም ከባድ ነው። የኔ ባን እያለ በነገራችን ላይ 2 አካውንቴ እንዳለ ተቃጠለ። ይሄ ደግሞ አሁን አለ አካውንት ዋርኒንግ ላይ ነው፣ ግን ባን አይደለም። ባን ከሆነ ያው የመጨረሻ ሲጀምር ባን ነበረ፣ ሲጀምር አካውንት ዋርኒንግ ባን ነበረ። ከዛ ባኑ ተነስቶ አሁን አካውንቱ ያ ኮፒ ሊንክ እያደረጉልኝ ስለሆነ ባኑ ተነሳልሽ ማለት ነው። እንትን ቲክታክ እንትን ሜሴጅ ጻፊላችሁ አመልክች። አንዳንድ ጊዜ ሜሴጅ ጻፊ። ለሁሉም አመሰግናለሁ። በውስጥ አወራሻለሁ። እሺ አብረን እንሰራለን። እሺ ጋይስ ኤምቲም ጥያቄ ስለሆነ ነው። ኢስ ኦኬ ሁላችሁንም ወዳችኋለሁኝ።
እናመሰግናለን ስለነበረን ቆይታ በጣም አድርገን እናመሰግናለን። እኔ በአረበኛ ብሰራላችሁ ደስ ይለኝ ነበረ። እኔ በነገራችን ላይ የአረበኛ ሰዋራ በጣም ፐርፌክት የሆንኩ ልጅ ነኝ፣ ግን አረበኛዬ ይታወቃል። የት ሀገር አረበኛ እንደማወራ ስለሚያውቁት ጥቃት እንዳይደርስብኝ ይፈራለሁ። እዚሁ ደግሞ በምችለው በሁለቱ ቋንቋ ላውራ። ጌታን እኔ በአረበኛ ባወራ በጣም እንትን ይል ነበረ፣ ግን በአረበኛ ይታወቃል፣ የት እንዳለው ያውቃሉ ጌታን አረበኛ ባወራ። ስለዚህ ይሰማል። እምቲ የተሰማያለሽ? እኔ እናት ሂጂበት እስኪ ትንሽ ልወጣ ነው 2 ደቂቃ አለ። አይ በቃ ራሽን እንትን የሚልሽ ከሆነ በዚሁ እንትን በይሄ ራሱ ጥቅም አለው ያንቺ ያ ራሽን የሚጎዳሽ ከሆነ ሳተነው። ግን ከሜቴ ጋር አብራችሁ ስሩ። በጣም ጎበዝ ስለሆነች አብራችሁ እንድትሰሩ በጣም እመኛለሁ። እኛም ኮፒ ሊንክ ታብታብ እናደርጋለን እና ራሽን ጠብቂ፣ በርቺ፣ እንወድሻለን። ስቶፕ አማራ ነኝ። ኦኬ ስቶፕ አማራ ነሽ? ንግቢ ማሬ፣ ልወጣ ነው። ለዛ ነው እኮ የእኔ እናት። አይ ትናንትናም ሌሊት ሳልተኛ ነው። በነገራችን ላይ 1 ሰዓት ራሱ እንቅልፍ አልወሰደኝም። ስለዚህ መውጣት አለብኝ፣ መተኛት አለብኝ። ለዛ ነው ይበቃል። በቂ ሰዓት ነው የተቀመጥኩት ይመስለኛል። ጨርሶ አይገርምም? ዘጋብኝ እና እሱን በቃ አንቺ ባታደርጊም ሌሎቹ ማለት በድምጻቸው ብቻ እንትን የሚሉ አሉ አይደለ? ምክንያቱም እዛም ጋር አሁን አንቺ ያለሽበት ጋም የመንግስት ደጋፊዎች ስለሚሆኑ ሀገሩም ራሱ እዛ ላይ ጥንቃቄ ማድረግ ያስፈልጋል። ምንም አጓጉል መስዋዕትነት አያስፈልግም። ሌላ አባቶች የሃይማኖት አባቶች ደጋግመሽ ስትናገሪ ሰምቻለሁ። የለንም እኮ የለንም፣ እውነትም የለንም። እኔ በቃ እንደሌለ ቆጥሬ፣ ግን ያው ቤተክርስቲያን መሄድ ስላለብን እንሄዳለን። ቤትሽ ጸሎት አድርጊ። ምክንያቱም ቤተክርስቲያን ላይ ያለ ሰው አይደለም የሰው ልጅ ስለጠፋ ብቻ እንኳን መጮህ ነበረባቸው፣ ግን አላደረጉትም፣ አያደርጉትም። ምክንያቱም ብዙ ነገር ኦዲት ይደረግ ሲባል እንኳ ተከራክረው እንደነበርኩ ሰምተናል። ምክንያቱም ባለሀብቶች ስለሆኑ እና እነሱ ለጥቅማ ጥቅማቸው ነው። በቃ እኛን ኃጢአት ላይ ለመጨመር እውነት የተሾሙ ናቸው እንጂ እኔ እንደ አባት አላያቸውም። እስኪ አሁን አስቢ፣ በቀን አንዴ እንኳን ጥሬ ወይም ደግሞ ስር ነገር ምናምን በልተው ቅጠላ ቅጠል በልተው ነው ገዳማት ላይ ያሉት። እንደነሱ ቦርጫቸው ተዘርግፎ ዘመናዊ መኪና ቤት እያማረጡ የሚኖሩ አይደሉም። እኛ በጸሎት ያለ ነው። አሁንም እኮ ጥቂት ሰው እየተገደለ ያለው የነሱ ጸሎት ነው። ገዳማት ላይ ያሉት ግን አንድም ቀን እስኪ ይሄ ይቁም አላሉ። ስላላያችሁ ይሆናል እንጂ ቲክታክ ላይ የተለቀቀ አንድ እዛው አካባቢ ያሉ የኦሮሞ ልጆች እኛ የተመደበልንን ጳጳስ ይቅርታ መልኩን አይተናው አናቅም፣ ይሄው ብዙ አመቴ ነው አንድ ቀን አይቼው አላቅም ነው ያሉት። ከዛ በኋላ ደግሞ ሄዱ ተብሎ ደግሞ እንደገና የወጣው ቦታው ድረስ አልሄዱም ተብሏል። እንዴ አንቺ እኮ መደበኛ ስራሽ ላይ መገኘት አለብሽ። ደሞዝ የሚያገኙት እኮ ከህብረተሰቡ ነው፣ ከምዕመናን ሙስሊሙም ክርስትናው። ግን ያንን እያሰቡ አይደለም። እውነት በጣም የሚያሳዝን ጊዜ ነው። እኔ አላቅም፣ በቃ ስለነሱ እኔ ባይነሳ ይሻላል። እንደውም አትናገሯቸው የሚሉም አሉ። ግን እኔ አንድ ከፍተልሽና ከመዝጋትሽ በፊት ታስደምጨዋለሽ። ስለነሱ የጻፍኩት አለ እና 1-4 ደቂቃ ሊወስድ ይችላል። እሱን እናሰማዋለን። ሀሳብ የሚሰጥ ካለ ግን ይስጥ መጀመሪያ። ኖ ልወጣ ስለሆነ ሼር አድርጊው። እሺ እንግዲያው እንደውም ነገ መተሽ ብዙ ሰው በተሰበሰበበት ሼር ብታደርጊው በጣም ደስ ይለኝ ነበር። ስለማይመቸኝ እኮ ነው። ኦኬ ችግር የለም። ዝም ብለሽ ከፍተሽው ሂጂ። ከፈችውና ማለት ክፍቱን አድርገሽው ሂጂ። ሲጨርሽ የሚሰማ ይስማ።
ምን ስንት ደቂቃ ነው? 4 ደቂቃ ይሆናል። እስኪ ቆይ ላይ ራስ ምታት የልብ ስብራት ቆይ ራስ ምታት ቲክቶክሽ ላይ ነው እንትን ላይ ነው ያለው። አዎ ከፍቶን ተተውያለሽ። ከፍቶን ተለኝ እሺ አረግልሻለሁ። አንድ እንትኑ አድርጊልኝና ነገ ብዙ ልጆች በተሰበሰቡበት ቦታ ከፍተዋለሁኝ እኔ። እሺ አደርግልሻለሁ። ያ ሼር አድርጊልኝ እና ምንም በቃ አዎ ፈሪሃ እግዚአብሔር እንዲኖረን ከነሱ ላይ እግዚአብሔር የሾመውን ማንም እንዳይናገረው ተብለን ነበር። ግን ያን ማድረግ እግዚአብሔር አይደለም የሾማቸው። ፎሎ አድርጊ፣ ፎሎ በልሽ። ዝም ማለትም እኮ ጥሩ ነገር ነው። በነገራችን ላይ እግዚአብሔር አይደለም የሾማቸው። የእግዚአብሔርን ቃል የማያከብር ሰው እግዚአብሔር ሾሞታል አይደለም። ይሄ እዚህ ጋር ህዝብ ነው የሾመው። ማንም ምንም ዝም ማለትም እኮ ጥሩ ነው። ዝም ማለትም እኮ ይሻላል። እነሱ እኮ ገብተው ልከኛ አትሆኑ ቀኑ ሳይመሽባችሁ ብለው እኮ ማስጠንቀቂያ ሰጥተውናል። ያስን ነው ምንሽ እና እኔ ተስፋ መቁረጥ ብቻ ሳይሆን ይሄ አዲስ አበባ ላይ የሚገኝ የከተማ ለከተማ እንትኑን ሲሪስ ልብስ አሳምሮ ምናምን ዝንጥ ያለ ካባ ምናምን አድርጎ አም ሶሪ እኔ በጣም ይቅርታልሽ። እንግዲህ በምችለው ገልጬዋለሁ። በደንብ እንትን ትይዋለሽ። አሁን በቃ ማለት አዎ ኃጢአት ነው የጻፍኩት፣ ግን ምንም ማድረግ አልችልም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን፣ ቅድሚያም ሰበር መረጃ አለ።